እንዴት ናችሁ? እኔ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት የዚህን የስከርብ አሰራር ነው። ለስከርብ ብቻም ሳይሆን ለኮፍያ፣ ለሹራብ እናንተ ለምትፈልጉት ነገር በቀላሉ በኪሮሽ መስራት የምትችሉት ዲዛይን ነው። ከዛ በፊት ግን ለሌሎች መስራት ለሚፈልጉት እንዲዳረስልኝ ላይክ እና ሼር እያደረጋችሁ ተከታተሉኝ። አሁን ቀጥታ ወደ አሰራሩ እንሄዳለን። እንግዲህ በመጀመሪያ ይሄንን ለመስራት የሚያስፈልገን ያው እንደተለመደ ክርና ኪሮሽ ነው። እኔ 5 ቁጥር ኪሮሽ ነው የተጠቀምኩት እና ደግሞ ይሄንን ለመጀመር የሰራው ሰንሰለት እኔ 250 ነው። እናንተ ደግሞ እንደ ክርና ኪሮሻችሁ መጠን መስራት ትችላላችሁ። እኔ ግን እዚህ ጋር ለቪዲዮ የሚመጥነው የሚያክል ነው የምሰራው። የተወሰነ ሰንሰለት ላይ ነው የምሰራው እና አልቆጥረውም ሰንሰለቱን። እናንተ ቆጥራችሁም ወይንም በግምት መስራት ትችላላችሁ የምትፈልጉትን ያክል ሳይዝ። እኔ በግምት ያው ለቪዲዮ ስለሆነ ይሄ ይበቃኛል። ከዛ አሁን ምን እናደርጋለን? ሰንሰለታችን እንደዚህ ሰርተን ከጨረሰን በኋላ ክራችን ላይ ኪሮሻችን ላይ እንደዚህ አንድ ጊዜ ክራችንን እንጠልፋለን። ከዛ እዚህ ጋር አንድ ሰንሰለቱን እንዘልና ሁለተኛው ላይ መጠን እዚህ ጋር እንደዚህ እንወጋለን። ከዛ እንደዚህ እንጠልፋለን። ከዛ እነዚህ ሁለቱ በዚህ በሁለቱ በመናያቸው ክሮች እንደዚህ ይዘን እንወጣለን ክራችንን ማለት ነው። አሁንም እንደዚህ ክሮሻችን ላይ ክራችንን አንዴ ከጠለፍን በኋላ እዚህ ሰንሰለቱ ላይ እንደዚህ እንወጋለን። አሁንም እንደቀደሙ በዚህ በሁለቱ መሃል እንደዚህ ክራችን ስበን እናስወጣለን። አሁንም እንደዚህ እንጠልፋለን። ከዛ በዚህ በሁለቱ ክር መሃል እንደዚህ ክራችንን እንስባለን ማለት ነው። እጅግ በጣም ቀላል ነው። በዛ ላይ ደግሞ ወጥ ዲዛይን ነው። ምንም እንትን የሚል ነገር የለም። ሙሉ ሰንሰለቱ ላይ እንደዚህ እየሰራን እንሄዳለን። ዝግ ብዬ እንትን የምለው እንዲገባችሁ ስለፈለኩ ነው። እንግዲህ ያው ሙሉ ሰንሰለቱ ላይ እንደዚህ ሰርተን ጨርሰናል። ከዛ ልክ እዚህ ጋር ጫፍ ላይ ስንደርስ
መጨረሻ ላይ በአንድ ሰንሰለት መቋጠራችሁን እንዳትረሱ። እዚህ በአንድ ሰንሰለት እንቋጥረዋለን። ከዛ ወደ ሁለተኛው ዙር እንደዚህ እንዞራለን። ከዛ ቀጣይ ምንድነው የሚሆነው? አሁንም ልክ እንደቀደሙ ክሮሻችን ላይ ክራችን እንደዚህ እንጠልፋለን። ከዛ እዚህ በስተውጭ በኩል እዚህኛዋ ላይ ጫፍ ላይ የምትታየዋ ክር ላይ እንደዚህ ነጠላዋ ላይ እንደዚህ እንወጋለን። ከዛ ልክ እንደቀደሙ በእነዚህ ሁለት መሃል ክራችንን ስበን እናስወጣለን። አሁንም እንደዚህ ክሮሻችን ላይ ክራችንን እንጠልፋለን። አሁንም እዚህ በዚህ በኩል የምትታያችሁ እችኛዋ ላይ እንደዚህ ከወጋን በኋላ በዚህ በሁለቱ መሃል ልክ እንደቀደሙ ክራችንን ስበን እናስወጣለን። ከዛ እንደምትመለከቱት እንደዚህ አይነት ዲዛይን እየፈጠረልን ይሄዳል ማለት ነው። ግማሽ አንዳንዶሽም አይደለም ሙሉ ቋሚ አንዳንዶሽም አይደለም። ብቻ ግን ስሙን ምን እንደምንላችሁ አላውቅም። ያው ወይ የሽሩባ ስራ በሉት። ለማንኛውም ዋናው ነገር ከስሙ አይደለም። ሙሉን እንደዚህ እየሰራ እንሄዳለን። ከዛ እንደምትመለከቱት እንደዚህ አይነት ዲዛይን እየሰጠን ይሄዳል። ከዛ እዚህ ጫፍ ላይም ስንደርስ እዚህ ጋር እንደዚህ ካሳለፍን በኋላ ጫፍ ላይ ምንጊዜም ወደ ቀጣይ ዙር ስናልፍ በአንድ ሰንሰለት መቋጠራችንን መርሳት የለብንም። ከዛ ወደ ቀጣዩ እንዞራለን ማለት ነው። አሁንም ልክ እንደቀደሙ እንደዚህ ክሮሻችን ላይ ክራችንን እንጠልፋለን። አሁንም በዚህ በስተውጭ በኩል በምታዩት እችኛዋ ቀዳዳ ላይ እንደዚህ እንወጋለን። ከዛ በሁለቱ ክር መሃል ክሮሻችንን እንደዚህ እንስባለን። ከዛ እንደዚህ አይነት ዲዛይን እየፈጠረልን ይሄዳል። እንዳልቸኮልኩባችሁ ተስፋ አደርጋለሁ። ለምን ዝግ ያልኩት ብዙ ዲዛይኑን ለመስራት የምታዩ ልጆች ስላላችሁ ለዛ ነው። ያው እዚህ በኩልም ይሄን ይመስላል። ስራው አንድ ወጥ ስለሆነ ምንም እንትን ነገር የለውም፣ ድግግሞሽ ነው እና የሚያስቸግር ነገር የለውም። ሁለተኛው ላይ ሌላ ዲዛይን የምናወጣው ነገር የለም። ቀጣይ ዞረን ስንመለስም አንድ አይነት ነገር ነው እየሰራን የምንሄደው። ስለዛ በጣም እጅግ በጣም ቀላል ዲዛይን ነው፣ ሲታይ ግን የማይቻል ይመስላል።
ከዛ አሁንም እዚህ ጫፍ ላይ ስንደርስ እንደዚህ ካደረግን በኋላ በአንድ ሰንሰለት እዚህ ጋር እንደዚህ እንቋጥራለን። አሁንም ወደ ቀጣዩ ዙር እናልፋለን። ይሄው ሶስተኛ ዙር ላይ ስንደርስ እንደዚህ አይነት ዲዛይን እየፈጠረልን ይሄዳል። ወይንም እንደዚህ አይነት ስራ እናገኛለን። አሁን እንኳን በፈጥንም ያናክል ፍጥነት አይሆንብኝም ብዙ። ለምን ዋናው ጅማሬው ላይ በጥንቃቄ እና በዝግታ ማየቱ ሞር የተሻለ ነው። እዛ ይኸው እንደምትመለከቱት እንደዚህ አይነት ዲዛይን እየመጣልን ይሄዳል። ከዛ ጫፍ ላይ ስንደርስ እንደተለመደው በአንድ ሰንሰለት እንደዚህ እንቋጥራለን። እዛም ወደ ቀጣዩ ዙር እንደዚህ እናልፋለን። እዛውንም እንደተለመደው ክሮሻችን ላይ እንደዚህ ክራችንን እንጠልፋለን። እዛ በውጭ በኩል ያለችዋ ላይ ነው እየወጋን የምንሄደው ማለት ነው። እንደዚህ እዛ በዚህ በሁለቱ መሀል ላይ ክሮሻችን ማሳለፍ፣ ሌላ ምንም እንትን የሚለን ነገር የለም። እዚህ ላይ ላሳያችሁ እችላለሁ ቀሪውን፣ ምክንያቱም አልጨረስኩትም። እናንተ ስጨርሱ እንትኑ ላይ ዘርፍ ማድረግ ትችላላችሁ ከፈለጋችሁ ማለት ነው። ግን እኔ ድፍን ስለማደርገው መጨረሻ ላይ ዘርፍ ስለማላወጣለት ነው ዘርፍ ምናምን ያሳየዋችሁ። እና እንግዲህ የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ሼር፣ ላይክ ማድረጋችሁን እንዳትረሱ። እንዲሁም ቻናሉን ተቀላቀሉ፣ ቤተሰብ ሆኑ። ሌላ ስራ በቀጣይ ቶሎ እንዲደርሳችሁ እና ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ቆይታ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ።